ሰላም ጋይስ እኔ ናችሁልኝ የ2026 2027 እንግሊዝ ፕሪሚየር ሊግ ዛሬ የሚጀምር ይሆናል። ትላንትና እንግዲህ ያው አንዳንድ ክለቦች ስለጀመሩ ፕሪሚየር ሊጉ ጀመረ ማለት አይደለም። ትናንሽ ክለቦች ስለጀመሩ ትክክለኛው ፕሪሚየር ሊግ በዋነኝነት የሚጀምረው ዛሬ ከ6 ሰዓት ተኩል ጀምሮ ነው የሚሆነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከ8 ሰዓት ተኩል በኋላ ይጀምራል ማለት ነው። ይሄ የሚደይ እንትን እርሊ ኪክኦፍ አልፈታ ብሎናል ዘንድሮ። ቢሆንም ግን ደስ በሚል ሁኔታ ይህን ጌም እንጀምራለን ብለን እናስባለን። ስለ ሁል ሲቲ እንግዲህ ብዙ ልንል አንችልም። ከቻምፒዮንስ ሊግ ከቻምፒዮንሺፕ ጨዋታ እንትን የመጣ ቲም ነው። ፕላስ ደግሞ ለረጅም ጊዜ ከትልቅ ኮምፒቲቲቭ የራቀ ቲም ነው። ስለሱ ምንም ልንል አንችልም። ሜይ ቢ ዛሬውን ፐርፎርማንሳቸውን አይተን ወይም ይህን ሀፍ ሲዝን ፐርፎርማንሳቸውን አይተን ቀጣይ ጨዋታ መልሱ ጨዋታ ላይ እንግዲህ ስለ እነሱ የምንለው ነገር ይኖረናል ማለት ነው። ዛሬ ቤዚክሊ የምናወራው ስለ ዩናይትድ ነው። ዩናይትድ አምና ካሳለፈው እንትን አንጻር ካሳለፈበት ሁኔታዎች አንጻር ዘንድሮ የተሻለ የዝውውር መስኮት ላይ ምንም ይንቀሳቀሳል ብለን አስበን ነበረ። ብዙም ግን እንደተጠበቀው ሊንቀሳቀስ አልቻለም። የሚያስፈልጉን ቦታዎች አሁንም በጣም ብዙ ቦታዎች ላይ ተጨማሪ ተጫዋቾች፣ አዳዲስ ካራክተሪስቲክስ፣ አዳዲስ ባህሪ፣ አዳዲስ በቃ ታለንቶች ያስፈልጉ ነበረ። እስካሁን ግን አልመጣም። ባሌባም አሁን ወደ ዩናይትድ እንትን ማለቱ መዘዋወሩ ተረጋግጧል። ሜዲካል ዛሬ ያደርጋል፣ ፕሬዘንት ይደረጋል ብዬ ጠብቄ ነበር። ዛሬ አልሆነም። ትላንትና ምሽት ላይ ያለቀው የነበረው ዛሬ ሜዲካሉን ያደርጋል። ያ ሁሉ ነገር እንግዲህ ካለቀ የዩናይትድ ተጫዋች ይሆናል። ለረጅም ጊዜ ስንጠብቀው የነበረው ዩናይትድ ኦልሞስት ከፈርጉሰን በኋላ በጣም አትሌቲሲዝም እንትን ያለው ኳሊቲ ያለው ተጫዋች ቦክስ ቱ ቦክስ የሚሮጥ ፓሶችን ፕሮግረስ ለማድረግ በጣም አድቫንስ ለማድረግ የሚጥር ተጫዋች ለረጅም ጊዜ የሚሳርገን ነበረ። አሁን እንግዲህ ያንን ያገኘን ይመስላል። ሆፕፉሊ የተሻለ ጊዜ፣ ደስ የሚል ስኬታማ ጊዜ በዩናይትድ ያሳልፋል ብለን ኤክስፔክት እናደርጋለን። ይህን ያህል እንግዲህ ስላለፈው ካለን ዛሬ ሊኖረን ስለሚገባና እንደው ይዞት ሊገባ ይገባል ብለን የምናስበውን ታክቲክ ፕሪጌም እንትን እንደው መሆኑ መጠን እኛ የምናስበውን እኔ የማስበውን ቢሆን ብዬ የማስበውን ነገር ላወራችሁ መጥቻለሁ ማለት ነው። በአሁኑ እንግዲህ ብዙ ሁል ሲቲ አሏሽም ብዙ አላየኋቸውም፣ ግን ዲሰንት የሆነ ፕሪሲዝን አሳልፈዋል። ወደ 2 ጌም አሸንፈዋል፣ 2 ጌም አቻውተዋል፣ 1 ጌም ተሸንፈዋል። ኦልሞስት የዩናይትድ አይነት እንትን ያላቸው ዩናይትድ 2 ጌም ተሸንፈዋል፣ 2 አቻውተዋል፣ 1 ነው 2 አሸንፈዋል። ይሄ ጥሩ የሚባል ዲሰንት የሆነ እንትን ያሳለፈው ከኤሲ ሚላኑ ጨዋታ ውጭ ማለት ነው። ስለሱም እንግዲህ በሌላ ቪዲዮ እንገናኛለን። ግን ዛሬ ያው አሁን የሚሆነው ስለ ዩናይትድ ይዞት ሊገባው ይገባል ወይም ቢይዟቸው ቢገባ ጥሩ ስኳድ ይሆናል ብለን የማስበውን አሳውቃቸዋለሁ። የእናንተን ሀሳብ አስተያየት ኮመንት ላይ ኤክስፔክት አድርጋለሁ። ኢንጌጅ አድርጎ ከዚህ ቪዲዮ ጋር በሰፊው ስለ ዩናይትድ በዚህ ሲዝን የሚኖረን ነገር የምናደርገው እዚህ ዩቲዩብ ቻናል ላይ ነው። አዲስ የሆናችሁ በሙሉ ሰብስክራይብ አድርጉ። አዳዲስ መረጃዎችን አዳዲስ ነገሮችን ይዤላችሁ እከሰታለሁ ማለት ነው። ጋይስ ወደ ታክቲክ ቦርዳችን እና እሱ ላይ እንነጋገር እስቲ። እንግዲህ ዩናይትድ ስኳዱ ይሄን ይመስላል። የቻምፒዮንስ ሊግ፣ ካራባው ካፕ፣ ፕሪሚየር ሊግ እና የኤፍኤ ካፕ ጨዋታዎች የሚጫወት አይመስልም። ሆኖም ግን ይህንን እንግዲህ ምን ያህል ማይክል ካሪክ እንዲሰራ ያደርገዋል የሚለውን ምናይን የሚሆነው እንግዲህ ከፊት እንደምታዩት እዚህ ታክቲክ ቦርዱ ላይ እንደምትመለከቱት ኩኛህን በሌፍት እንትን አድርጎ እንዲያስጀምረው አስባለሁ። ኩኛ፣ ኤምቦሞና ዲያሎ የፊት መስመሩ እንዲመሩ በጣም ፈልጋለሁ። ማለት ይሄ በጣም በቃ ለረጅም ጊዜ ዩናይትድ ይዞት ቢገባና በጣም እርስ በራስ ጥሩ ኬሚስትሪ ቢኖራቸው ዳይናሚክ የሆነ ፉትቦል ማምጣት ይችላሉ ብዬ ማስበው ናቸው። ይሄ ፍሮንት ስሪ ከብሩኖ ጨምሮ ፍሮንት ፎሩ ማለት ነው። የስ እዚህ ጋር ሴስኮ አለ። ሴስኮ ጉዳት ላይ ነው። መቼ ይመለሳል የሚለውም ነገር ገና አልታወቀም። ራሽፈርድም አለ። ራሽፈርድም እኔ እንዲመለስ አልፈልግም ነበረ፣ ግን ያው ከቡድኑ ጋር ተካቷል። ምንም ልናደርገው አንችልም። ግን የረጅም ጊዜ ፕላን ነው ብዬ አላስብም። እነዚህ 4 ተጫዋቾች ዳይናሚክ የሆነ ፕሌየር እንትን ሊያመጡ ይችላሉ። ኩኛ እንደምናውቀው በጣም ቦሎችን ፕሮግረስ ማድረግ ይችላል። ክንፍ ድረስ እየመጣ ተጫዋቾችን ያግዛል በመከላከሉም። ኤምቡሞም ፊት ለፊት ላይ ጥሩ ፔስ አለው። ቦል ሃንድሊንጉም አሪፍ ነው።
ለካውንተር አታክ ረጃጅም ሆኑ ካውንተር አታኮች ይመቻል። አማድ ዲያሎም አይፈራም። በጣም ፍሮንት ፉትድ ነው እንደምናውቀው። አምና ጥሩ ሲዝን ባያሳልፍም እንኳን ግን ኳስ ላይ ያለው ሃንድሊንግ በጣም የሚገርም ነው። ወደ ተጫዋቾችን በቃ ፌስ ማድረግ ተከላካዮችን ፌስ ማድረግ በጣም የሚገርም ፓወር ነው ያለው። ሰው ያንን እንትን መጠቀም ዩቲላይዝ ማድረግ ኢትስ ማንዳቶሪ በዚህ ዓመት ብዬ አስባለሁ። ሌላኛው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ እንግዲህ እስከዛሬ በነበረው እንትን የብዙ የዩናይትድ ደጋፊዎች ሆኑ ግማሽ በላይ የዩናይትድ ደጋፊዎች ትልቁ ቅሬታቸው የነበረው ነገር ምንድን ነው? ኳስ ሲያገኝ በጣም ፒንግ የሚያደርጋቸው ነገሮች ማለት ኤቭሪ የብሩኖ ፓሶች ካያችሁ ረጃጅም ፓሶች ናቸው። ወይል በዚህ ሲዝን እኔ እሱን በተቻለ አቅም የስ ያስፈልጋል ጨዋታው፣ ግን ደግሞ በተቻለ አቅም እሱን መቀነስና የፖሴሽን ቲም መሆን ይኖርበታል ብዬ አስባለሁ። ኮንትሮሊንግ ፔስ ኮንትሮሊንግ እንትን በጣም ሊያበዛ ይገባል ማለት ነው። ጌሙን ኮንትሮል የሚያደርግ ሶሪ ፔስ አልኩ። ሌላው ለምንድን ነው ይሄን ያልኩት? እነዚህ ሁለት ተጫዋቾች መምጣት ብሩኖን ብዙ ዲዩቲዎቹ ሪሊፍ ያደርገዋል ማለት ካያችሁ ከዚህ በፊት አምናም የ8 ቁጥር ሮል ተሰጥቶት ጎል ድረስ እየመጣ ኳስ የተቀበለ ወደዛ ነበር እና እንደዛም ሆኖ 21 አሲስቶችን ማድረግ ችሏል። ሶ አሁን ሞር ወደፊት አድቫንስ አድርጎ መጫወት የሚችልበትና ደርቲ ወርኩን ለሁለቱ ቴሌማንስ እና ሳንቶስ የስ እነዚህም ተጫዋቾች ጋር ኢሹ እንዳለ ይታወቃል። የባለቢያ መምጣትም አስፈላጊነቱ ለዚህ ነው። ቢሆንም ግን አንዱ የአንዱን ክፍተት መሸፈን ይችላሉ ብዬ አስባለሁ እና የሁለቱን ጥምረት ዛሬ ላይ ማየት እፈልጋለሁ። እዚህ ጋር እኔ ከቴሌማንስ ይልቅ ማየት የምፈልገው ሜኑና ሳንቶስን ነበር በዚህ ጨዋታ ላይ ማለት ነው። ያው ሁል ሲቲን ስለማላቅ ምን አይነት ነገር ይዞ ሊመጣሉ የሚችለው ሜኑና ሳንቶስ ነው። ግን ሜኑ እንዳየነው ፕሪሲዝን ላይ ብዙም የተሳተፈበት ነገር አልነበረም። ሶ ቴሌማንስና ሳንቶስን ማየት ማንዳቶሪ ብዬ ነው የማስበው ከሜኑ ይልቅ ማለት ነው። እንግዲህ ሰውየው ምን ይዞ ይገባል አምናሹ። ሶ ሳንቶስ በጣም ከዲፕ ኳሶችን የተቀበለ ፕሮግረስ የሚያደርግበት ወይ በጣም ይሄ ላይን ብሬኪንግ ፓሶቹ በጣም ነው ደስ የሚሉት። ሶ የእሱ መኖር ብዙ እዚህ ጋር ከቨር የሚያደርግ ይመስለኛል። ዩናይትድ እስካሁን አይቶት የማያውቀውን ጥምረት የ8ና የ6ን ጥምረት የምናይበት ነው ብዬ አስባለሁ። ሌላኛው በሌፍት ባክ በኩል እኔ ዶርጉን ወደ ታች አምጥቼዋለሁ ማለት እዚህ ጋር ብዙ ሰው ልትቃረኑኝ ትችላላችሁ። ዶርጉ ኩኛ ቦታ ላይ ወደፊት ቢሄድ በጣም ዩቲላይዝ መደረግ ይችላል ልትሉኝ ትችላላችሁ። ግን የስ አያግሪ። ግን እኔ አሁን እዚህ ሌፍት ባክ ላይ ይሄንን ሰው ማየት ሉክሾን ማየት በጣም ሄዴክ እየሆነብኝ ያለ ነገር ነው ማለት ቲሙ ሙሉ በሙሉ እንኳን በጣም አድቫንስ ይሄ ብዙም ተሻሽሏል ብዬ ባላስብም ግን በቃ ያለውን ፕሮግረስ ኮምፕሊትሊ ዜሮ እያመላ ካሉ ተጫዋቾች መካከል አንዱ ሉክሾን ወደፊት ፕሮግሬሽኑ በጣም የሆነ ቀፋፊ የሆነ ፕሮግሬሽኑ ወደፊት ሲሄድ የሚያደርገው ኢነርጂ የለውም። ወደኋላ ባክትራክ አድርጎ መጫወት ምናምን በጣም የበስራል የሚሆንበት የእድሜም የተለያዩ ህመም ችግሮችም ስላለ ሰው ዶርጉን ወደኋላ አስቦ ቢጫወት ኦን ፔፐር እኔ በጣም ደስተኛ ነኝ ብዬ አስባለሁ። ይሄን ቦታ ከቨር እስክናደርግ ድረስ ማለት ነው። ሌፍት ባክ በአሁኑ ማሳለፍ ከቻለን ማስፈረም ከቻለን አይደለም። ሴንተር ባኮቹን ጥምረት ማጓየርና ሄቨንን አድርጌዋለሁ። የተሻለ አሁንም የተሻለ ዲፌንሲቭ ስትራክቸር እንዲኖር ሊያደርግ የሚችለው ይሄ ነው። እነ ማርቲኔዝ በሄቨን ቦታ ማርቲኔዝ ልንል እንችላለን። ግን ማርቲኔዝ አሁንም ፊትነስ ኢሹ የላክ ኦፍ ጌምስ ኢሹ አለበት ብዬ አስባለሁ። ፕላስ ሄቨን ደግሞ ሂዝ እርንዲት ቦታውን በቃ እና አንለስ ሌላ ነገር እስካልተፈጠረ ድረስ ሄቨን ይሄንን ቦታ አስከብሯል ብዬ አስባለሁ። ሁለቱ ማርቲኔዝ እና ሄቨን ለዚህ ቦታ በጣም ሊፋለሙ ይገባል ብዬ አስባለሁ። ሶ እዚህ ጋር ሌግ ፕላስ ቁመት አለን፣ እዚህ ጋር ሾርቴጅ ኦፍ ቁመት ስላለ ማለት ነው። ማጓየር እንደዛው ዩሮ አለ፣ ግን ደግሞ ኢነዌይ ማጓየር የተሻለ ነው ከዩሮ ማለት ነው። ፔስ ችግር ቢኖርም ከዩሮ የተሻለ ነው። ራይት ባክ ላይ ማዝራዊ እንፈልጋለሁ። ቦልዲን እፈልጋታለሁ ራይት ባክ ላይ ባይዙ እኔ ከዚህ ሰውዬ ጋር መዳረቅ ሰልችቶኛል፣ ብሶበታል ጭራሽ አሁን ደግሞ ማለት ነው ጀለስ እኔ ዳሎትን እዚህ ቦታ ላይ ማየት አልፈልግም። ሰውየው አያደርገውም። እኔ ካሪክ የሚያደርገውም ብዬ ማስበው እንደዚህ ነው። ባይዙ ይሄንን ሊያደርግ ይችላል ብዬ አስባለሁ። ካሪክ እስካሁን ካየናቸው ምንትን ማለት ነው ዶርጎ ወይም በሙና ኩኛም ቤንች ሊያደርገው ይችላል ብዬ አስባለሁ። ግን ያው እስካሁን ማውራውም የኔን ስለሆነ
በእኔ ነው የሚሄደው ማለት ነው። ማዝራዊን ታመጣልኛለህ፣ ለዚህ ታስገባል። ዩናይትድ በዚህ መልኩ ቢጫወት ለኩኛ ራሽፎርድ ቼንጅ ተቀያሪ መሆን ይችላል። ለዲያሎ ሌሲ ተቀያሪ መሆን ይችላል። ማውንት እንደምናውቀው ጉዳት ላይ ነው። ሁኖ ሴን ሁኬርስ ሜኑ ቴሌማንስ ጋር ወይም ሳንቶስ ጋር እንደ አስፈላጊነቱ መቀየርና ማስገባት እንችላለን ማለት ነው። ማርቲኔዝ ለሄቨን፣ ዩሮ ለማጓየር፣ ሾ አልፈልግም እና ይህን ይመስላል ማለት ነው። በተቻለ አቅም ይሄንን ይዞ መግባት ቢችል ለእኔ ሞር ቲሙ ብዙ ኦፕሽኖች ሊኖሩት ይችላሉ ብዬ አስባለሁ። ጋይስ ሀሳብ አስተያየታችሁን አሁንም አስቀምጡልኝ ማለት ነው። ይሄ ቢሆን ያ ቢሆን ለምን የሆነ ለምን እንደዛ ሆነ ብላችሁ የምትሉኝ ነገር ካለ በሱ ላይ ሀሳባችሁን አስቀምጡልኝ ጋይስ። ሆፕፉሊ ዛሬ የተሻለ ዩናይትድ በጣም ፍሮንት ፉትድ የሆነ ብዙ ቻንሶችን ክሬት ማድረግ የሚችል ኳሶችን መቆጣጠር የሚችል እና ደግሞ ሪፒቲቲቭ የሆኑ ፓተርኖችን ማየት ሊያሳየን የሚችል ዩናይትድ ይሆናል ብዬ ተስፋ አድርጋለሁ ጋይስ። ሀሳብ አስተያየታችሁን ኮመንት በላይ ማድረግ እንዳይረሳ፣ ፕላስ ሰብስክራይብ አድርጉ። እናም ደግሞ ያው ቤተሰብ ነው። ይመቻችሁ።